ሰላም እንደናችሁ ዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናል የሚተላለፉ ቪዲዮዎች እናንተ ዘና ፈታ የሚያደርጉ እንዲሁም ቁም ነገር የምታገኙባቸው ቪዲዮዎች ከእናንተው ለእናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ሰብስክራይብ የምትለዋን በተን በመንካት እንዲሁም ቪዲዮዎቹን ላይክ እና ሼር በማድረግ የዚህ ወሳኝ የሆነ ቤተሰብ ሁሉ አራታው የዚህ ወሳኝ የሆነ ቻናል ቤተሰብ መሆን ነው። ቤተሰብ ይሆናችሁ ቤተሰቦች ላይክ አድርጉ፣ ሰብስክራይብ አድርጉ እና ፍቅር ስጡት። ይሄ ቻናል ፍቅር ይፈልጋል። አረ በደንብ ፍቅር ስጡት። ምንድነው ኮሜንት ላይም እንደዚህ በሉልኝ በትሉልኝ እኔ ወዬ እላለሁ። እና ቤተሰቦች ወሬ አበዛውባቸው። ለዛሬ ወደ አስኩላችሁ ቪዲዮዎች እንሄዳለን። ይመቻችሁ። ይወዱኛል ያዩ ወንዶች ሁሉ ሲከተሉኝ ቀኑን እየዋሉ እኔ ልቤ ሰጋ ሲከተሉኝ ከቆላስከደጋ ውበቴ ሁሉን የማረከ እኔ እኮ ነኝ ሁሉን የታደልኩኝ። ወይ ወንዶች ተው አትከተሉ። ስነ ስርዓት ምን አይነት እንደው በእናታችሁ እንዴ! ለምን ነው ታስቸግሯት እንዴ? ዋው እኔ ምንም አላልኩም። እኔ ገደሙ ልጁ ነኝ። ሴና እንደምን አለ? የኔ አባት ይኖች እንደምን አለ? እንደምን ዋልክ? ደህና ዋልኩ እግዚአብሔር ይመስገን። እኔ አባት እኔ ነኝ ያለቅል ምን ነው? ደህና ዋልክ? ወይ ትንቅ ያለው ምንድነው? ምን ነው እንደዚህ ትንቅ ያለኝ እንዴ? አዶናይ ቦት ያረጋችሁ ቆሎ በነፃ እንዴ ነው እንግዲህ እዚህ ድረስ ደርሷል። ሌቭሉ ከፍ ብሏል። ጎበዝ የማይጨውት ማዘር በእውነት ፎቶውም ተጋለ። አረ ምንድነው የዘንድሮው ቲክቶክ አዋርድ ሌቭሉ ከፍ ብሏል። በነፃ ነው እንግዲህ ያንዳንዱ ነገር። እሱን ቮት ካደረጋችሁ በነፃ ቆሎ ይሄን የመሰለ የምታዩትን ቆሎ ማለት ነው በነፃ ነው የሚሰጣችሁ። ከፍ ነው። ቅድም ቃል ስለተገባባን አሁን ፊቱን በአራዳ ቋንቋ ፌሱን እንሹፈው መጀመሪያ ዜና ካሁን በኋላ መንገድ ላይ ስታስቸግሩት ብዬ አሰብኩና ስንት ዓመት ነው እንደዚህ ፊት እንደበቀ የሰራኸው? እንዳልኩ በትክክል አይታወቅም። በአመት ደረጃ እስከ 5 ዓመት ድረስ ምን ያህል ሰዎችን አገዝክ? አላውቅም። እሱ የወቃቸው ነው። 5 ዓመት ማካገለገልክ ቀሪውን ደግሞ ፊቱን ገልጿል። ፊቱን እናየው ነው። ዋው ይህንን መልክ ነው በድምጽ ብቻ ስናገኝ ኖር ነው። ዋው አንተን ናፍቀዋል፣ እኔን ሰልችተዋል። ስለዚህ ተሸፈንና ሰላም እኔ ሸፈን የሆነ ጡጦ መሰለ። ለመልእክተኛው ግን አቀባበል መልእክተኛው አባቴ ሙሉ ስምህ ስነ ጊዮርጊስ እሸቱ ነው? አዎ። የባህር ዳር ልጅ ነህ? የባህር ዳር ልጅ። አዎ። ኳስ ተጫዋችም ነህ? ነበርኩ። አሁን አቆም። አሁን የገባኝ ይሄ መቆም የሌለበት እንደውም ኳሱ ላይ ነበር መጠንከር የነበረብህ። እውነት ነው። እንግዲህ ፊዚካሉ የኳስ ተጫዋች ነው የሚመስለው። እንግዲህ እስከዛሬ በበጎ ሰዎች የምናውቀው በድምጽ ብቻ እኔ መልእክተኛው እባላለሁኝ ምናምን እያለ የምናውቀው በበጎ ስራዎች የምናውቀው ወንድማችን እንግዲህ ይህንን የመሰለ የሚያምር ግርማ ሞገስ ያለው ወጣት ባለቅን ልብ ወንድማችን እንግዲህ ይህን ይመስላል። ውድ ቤተሰቦች ግን ይህን ቪዲዮ ስሰራ በጣም ዘግቻለሁኝ። በጣም ይቅርታ፣ ነገሮች ስላልተመቻቹልኝ ነው ይህ ቪዲዮ እንጂ ያው ባለፈው እሑድ ዕለት የተላለፈ ፕሮግራም ነው። እኔ ያው ስላልተመቸኝ አዘግቼዋለሁ። ለዚህ ይቅርታ ጠይቃለሁ። ግን ለማንኛውም በጉጉት ስንጠብቀው የነበረው ፊት ይህን ይመስላል። ይህን ልክ እንደዚህ ምንድነው ፍክት ያለ ፊት ልክ እንደዚህ ማለት ነው። ፍክት ያለ ፊት
ያው ቀልድ ነው፣ ግን ያው በቁም ነገር ስራዎቹ የምናውቀው በበጎ ስራዎቹ በቅልብነት የምናውቀው ወንድማችን ነው። እንደሚታወቀው ባለፈው ምንድነው አዩሃ ሚዲያ ላይ የሆኑ አባት ቀርበው ከባላደራውና መልእክተኛው ጋር የሆነ ውዝግብ ነበረ። ባላደራውና መልእክተኛው አንድ ሰው ናቸው ወይስ አይደለም የሚል ውዝግብ ተፈጥሮ ነበር። እንግዲህ ይሄ ቪዲዮ ለዛ ምላሽ ይሆናል። ይሄ መልእክተኛው ነው። ባላደራውን ደግሞ በቅርቡ የሆነ ሚዲያ ላይ ከችልና ገለጥ አድርጎ ያሳየን ይሆናል። እንግዲህ ያው ወንድማማች ነው የሚመስሉ እነዚህ ወንድማማቾች ናቸው ማለት በተመሳሳይ ተግባር የሚገኙ በበጎ ተግባር በቅንነት ያው ሙሉን ሾው ከፈለጋችሁ እዛ ገብታችሁ ማየት ትችላላችሁ። ይሄኛውን ቀድሞ የጀመረው ይሄንን በጎነት ተግባር የሱ አርአያ ነኝ እኔ ምናምን እያለ ሲናገር ነበረ። እንደዚህ አይነት ቀልብ ያላቸውን ሰዎች ያብዛልን ነው። አስፋልት ልሻገር ስል እንኬን ቦምብ ያዥ ያለኝ የማላቀው ሰው አዎ ማለት ቦምብ አይደለም ግን እንዴት ነው ዝም ብሎ እንደ ቀልድ ነው። ግን ያው ለኔ ልጅነትም ስለነበረ አስታውሳለሁ። ቀይ ነው ይሄንን ቦምብ ያዥ ስለ እኔ አልይዝም ብዬ ስሻገር መኪናው ለባቡር ላለማቆም ሲል በፍጥነት ላይ ነበር መኪናው። አዎ እኔ ደግሞ እየተሻገርኩ ጨርሻለሁ። ኮሊደር ላይ ነው ግን ያው የቀን ጉዳይ ስለሆነ ብቻ ገጨኝ። ድጋሚ ወደ ኋላ ተመለሰብኝ እንትን ሲል ማለት ነው ላለማትረፍ። ከዛ መኪና ኤኔትሪያ ሾይ ጣኔ ቆይ ንገሪ ገጨኝ። ከዛ ተመለሰ። ከባድ ዘግናኝ ይሆናል። ማለት ገጨኝ ከዛ ወደ ኋላ ተመለሰብኝ። ይሄ በዛ ሰዓት ከገጨህ ጨርስ የሚባል ነገር ነበር 1996 እንዲሞት ነው የተገጨው። እንዲሞት ማለት ነው። ለምን? ያው ላለማስታወስ ኢንሹራንስ አንዴ ኢንሹራንስ ብቻ ለመክፈል ሞት ከሆነ በቃ ይገላገላል። ሲገጨኝ ሁለቱም እግሮቼ እዛው ተቆረጡ። መጀመሪያስ እንዴት ነበር? ባይመለስብሽ ቢያንስ የመትረፍ እድል ነበረኝ። ሁለቱም እግር ቢያንስ ላይ ቆረጥ ይችላል። ኦኬ። ይሄ ግን እዛው ነው እሱ የተቆረጠው። አላዳነኝም። መኪናው አቁሞ ሄደ። ጠፋ። ሌሎች ሰዎች ናቸው ያነሱኝ። አንስተው ወደ ጤና ጣቢያ፣ ከጤና ጣቢያ ወደ ሆስፒታል፣ ከዛ ወደ ጥቁር አንበሳ ነው ሲሄድኩትኝ። ማታ 4 ሰዓት ነው ሕክምና ያገኘሁትኝ። ከስንት ሰዓት ነው የተገጨው? 9 ሰዓት ተገጨ። ማታ 4 ሰዓት ነው። እስከዛ ያው ደሜ ፈሶ የለውም። እኔ ነጭ ሆኛለሁ። ሰውነቴ ተቀይሯል። ያነሳኝ ሰው እጅግ በጣም መልካም በጣም የሚዘገንን ታሪክ ተገጭቼ ያነሳኝ። በነገራችን ላይ ቼታችን በጣም ድረስ ቤተሰቦቼ ጀግና የሆነች እህታችን ነች። እንግዲህ በመኪና አደጋ ማለት ወዲያው ነው ያወቁት። እግሮቿ ላይ ያጣች እህታችን ነች። ግን ቢሆንም ከዛ ጥቁር አንበሳ የጽናት ተምሳሌት የጀግንነት ምሳሌ የምትሆን ጀግና የሆነች እህታችን ነች። ብዙ ነገሮችን አልፋ እንግዲህ በህይወት ኑራ አሁን ደግሞ ለሌሎች ምሳሌና አርአያ ስንት ሙሉ አካል ኑሮ እንደዚህ ተስፋ የምንቆርጥ ሰዎች አለን። ለነዛ ምሳሌ የምትሆን ጀግና የሆነች እህታችን ናት። እንግዲህ ከደረሰባት አደጋ አንጻር በጣም እጅግ ዘግናኝ የሚባል አደጋ ነው የደረሰባት። እንግዲህ ከዚች እህታችን የምንማረው በጣም ጥንካሬን፣ መጠንከርን፣ መበርታት እንዳለብን ለዚች ዓለም እጅ መስጠት እንደሌለብን ነው። ያው እንግዲህ አንቺ ጀግና ነሽ፣ ለብዙ ሰዎች ምሳሌ የምትሆኝ ነሽ። ሌላ ምንም ውድ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቪዲዮቹ ዘና መታ እንዳላችሁ እንደምቆ ነገር እንዳገኛችሁባችሁ ተስፋ አደርጋለሁ። ከዚህ ቪዲዮ ውስጥ አንድ እንኳን ከተመቻችሁ ሰብስክራይብ አድርጉ። አንድ ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ቤተሰቦቼ ሰብስክራይብ አድርጉ። እንዲሁም ቻናሉን ላይክ እና ሼር በማድረግ ለብዙዎች ተደራሽ እንዲሆን አድርጉት። እኔ እንድሰራ ከፈለጋችሁ አበረታቱኝ። ያው ተስፋ ቆርጬ እንዳልተው ይህን ስራ እንዳልተው ብታበረታቱኝ ደስ ይለኛል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮዎች እስከምንገናኝ ይመቻችሁ። ባይ